ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ዛሬም እንግዲህ እንደተለመደው በሌላ በጠቃሚ ቪዲዮ ወጥቻለሁ። ዛሬ ይዤላችሁ የመጣሁት ይህን የመሰለ ከለሩም መልኩም በጣም የሚያምር ቴስቱ ደግሞ ለየት ያለ በጣም ቆንጆ ቴስት ያለው የማንጎ ትራቬል አሰራር እንዴት እንደምንሰራ በቀላሉ በቤታችን ውስጥ እንዴት ማዘጋጀት እንደምንችል ማሳያችሁ ይሆናል። እርግጠኛ ነኝ ሁላችሁም ትወዱታላችሁ። አንዴ ሞክሩት። ማንኛውም ሰው መስራት የሚችል ነው፣ በቀላሉ በቤት ውስጥ ማለት ነው። ለተለያየ ፕሮግራም፣ ለተለያየ ዝግጅት እንዲሁም ደግሞ እንግዳ እንኳን ቢመጣባችሁ በቀላሉ ይህንን ማቅረብ ትችላላችሁ። በጣም ቆንጆ ቴስት ነው ያለው። እርግጠኛ ነኝ ለምትወዱት ሰው ይህንን ሰርታችሁ ጋብዙላችኋለሁ። የዛሬ የማንጎ ትራቬል አሰራር እንዴት እንደሆነ ማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። ወደ አዘገጃጀቱ ከመሄዴ በፊት ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ነባር ጓደኞቼ ለምትሰጡኝ አስተያየት እና ስለምታበረታቱኝ እጅግ በጣም አርጌ አመሰግናለሁ። የበለጠ እንድሰራ ስለምታደርጉኝ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ጻፉልኝ። እሺ ወደ አዘገጃጀት እንሂድ። እስከ መጨረሻው ተከታተሉኝ። ወደ አዘገጃጀቱ ስንሄድ እዚህ ጋር እንደምታዩት የቫኒላ ኬክ ነው የተዘጋጀ ሱፐርማርኬት ላይ። እሱም በትናንሹም ከትፈዋለን ባያችሁት መልኩ ማለት ነው። በመቀጠል ማንጎ ነው። ማንጎ በዚህ መልኩ አንድ 7 ፍሬ የሚሆን ወይ 8 ፍሬ የሚሆን ነው ያለኝ። ለማንኛውም እኔ ይበቃኛል የምለውን እቆርጣለሁ። ቢያንስ 6 ምናምን ያስፈልገናል። ስለዚህ በዚህ መልኩ እንደምታዩት በቀላሉ በዚህ ዲዛይን እንቆርጣለን ማንጓችንን ማለት ነው። ኬኩን በቆረጥነው ዲዛይን ማለት ነው። ማንጓችንና ኬካችንን በዚህ መልኩ ካዘጋጀን በኋላ የጁስ መፍጫ ማሽን ያስፈልገናል። በመቀጠል ይህንን 2 ክሬም ነው የምጠቀመው። በአረበኛ ግሽጣ ይባላል። እንደምታዩት ስዕል ላይ እንደምትመለከቱት ይህንን ክሬም 2ቱን እዚህ የጁስ መፍጫ ላይ ጨምራለሁ በዚህ መልኩ። በመቀጠል የሚያስፈልገን ይሄ ነው፣ ድሪም ዋይፕ ነው። ይሄ ማለት ፓውደሩ ክሬም ነው። 2 እሽግ እንጨምራለን። እዚህ ካርቶን ውስጥ 2 እሽግ ነው ያለው። ስለዚህ 2ንም ነው የምጨምረው ማለት ነው። መቀጠል የሚያስፈልገን ክሬም ከረሜል ነው። 2 ክሬም ከረሜል ፓውደሩን እንጨምራለን ማለት ነው። በመቀጠል ኮንደንሳይድ ሚልክ ነው የሚያስፈልገን። እሱ ደግሞ ግማሽ ኮፕ ነው የምንጠቀመው ወይም 1/2። እኔ ግማሹን እዚህ ጋር ለኝ እንደምትመለከቱት እሱን ጨምራለሁ። በመቀጠል የሚያስፈልገን ክሬም ቺዝ ነው፣ ይሄኛው ማለት ነው። 6 ፍሬ እንጨምራለን። በአረበኛ ጅብን ኬሪ ይባላል። ሱፐርማርኬት ላይ ታገኙታላችሁ። ከዚህ የምንጠቀመው 6 ፍሬ ነው ማለት ነው። 6 ፍሬ እንጨምራለን። በመቀጠል አንድ አነስ ያለ ማንጎ ልጥና እንደምታዩት በዚህ መልኩ ቆራርጠን እንጨምርና አንድ ላይ በደንብ አድርገን እንፈጫዋለን ማለት ነው። ደቂቅ እስኪለልን ቢያንስ ለ2 ወይም ለ3 ደቂቃ ያህል ስሙዝ እንዲሆንልን በዚህ መልኩ ፈጫዋለን ማለት ነው። እንደምታዩት በዚህ መልኩ ቆንጆ ሆኖ ተፈጭቶልናል ማለት ነው። በመቀጠል እንደዚህ አይነት እቃ እናዘጋጃለን። ከሌላችሁ ደግሞ ኖርማል በብርጭቆ ማዘጋጀት ትችላላችሁ። ውሃ የምትጠቀሙበት በዛ መሆን ይችላል፣ ግን በሚያመቻችሁ ማለት ነው። ግን እንደዚህ አይነት አነስ ያለ ቢኖራችሁ ጥሩ ነው። ኬኩን ቅድም የቆራረጥነውን የቫኒላውን ኬክ በዚህ መልኩ እንደረድራለን። በዚህ መልኩ እንግዲህ ሁሉንም ሳህን ላይ በዚህ መልኩ ከስር ካደረግን በኋላ ይህንን የማንጎ ጁስ ማለት ነው እንደዚህ አይነት እቃ ላይ ጨምረን ሁሉም ቦታ ያዳርሰን ኬኩን እናርሰዋለን እንዲጠጣው ማለት ነው። ኬኩ እንዲርስልን ማለት ነው። በዚህ መልኩ በስሱ ልክ እንደዚህ እንደምታዩት ኬኩ ላይ እናፈሳለን። ኬኩ ላይ የማንጎ ጁሳችንን ካፈሰስን በኋላ ወይም ካራስ ነው በኋላ የሚያስፈልገን ምንድነው? ቅድም ከትፈን ያዘጋጀነው ማንጎ አለ አይደለ? እሱን ከኬኩ ላይ ከላይ ማለት ነው ልክ እንደዚህ እንደምታዩት እናደርጋለን ማለት ነው።
ማንጓችንን ከላይ ካደረግን በኋላ እንግዲህ በመቀጠል አሁን ያዘጋጀነው ክሬም አለ። ስለዚህ ክሬማችንን ከላይ በዚህ መልኩ እናደርጋለን። እያንዳንዱ ላይ 2 ሾርባ ማንኪያ ነው የተጠቀምኩት። እቃውም አነስ ያለ ስለሆነ በቂ ነው ማለት ነው። ከላይ የምንጨምረው ሌላን ግብአት ስላለ ማለት ነው እንዲበቃን። በዚህ መልኩ እያንዳንዱ ላይ 2 ሾርባ ማንኪያ እየጨመርኩኝ በዚህ መልኩ አዳርሼ አስተካክለዋለሁ እኩል አድርጌ ማለት ነው። ክሬማችንን በዚህ መልኩ ካዘጋጀን በኋላ ፍሪጅ ውስጥ ማስገባት እንችላለን። የበረዶ ክፍል ውስጥ ሳይሆን ከታች ማለት ነው። ከዛን ወደ መጨረሻውና ቀጣዩ ስራችን እንሄዳለን። እዚህ ጋር ንጹህ ድስት ካዘጋጀን በኋላ 2 የማንጎ ጁስ 250 ሚሊ ያለው 2 የማንጎ ጁስ እንጨምራለን ድስታችን ላይ። 2 ሾርባ ማንኪያ ደግሞ ካስተር እንጨምርና በደንብ አድርገን እናዋህዳለን። ካስተር ከሌላችሁ ኮረን ስታርች መጠቀም ትችላላችሁ። በመቀጠል እንግዲህ ውህዳችንን በደንብ ካዋህድን በኋላ እሳት ላይ እንጥድና ትንሽ ወፈር እንዲድልን እሳት ላይ እናቆየዋለን። ከዛ በኋላ ከእሳታችን ላይ እናወርደውና እንዲቀዘቅዝ እናደርገዋለን። ልክ ቀዝቀዝ ሲልልን በዚህ መልኩ አሁን ያዘጋጀነውን ማንጎ እንግዲህ እንደምታዩት ከላይ በዚህ መልኩ እንቀባዋለን አዳርሰን ማለት ነው። እንግዲህ አሁን ያዘጋጀነውን የማንጎውን ሶስ ከጨመርን በኋላ ቅድም የከትፈን ያዘጋጀነው ወይም ቆራርጠን ያዘጋጀነው ማንጎ አለ፣ እሱን እንጨምራለን ከላይ ማለት ነው እናደርጋለን። በመቀጠል የምትፈልጉትን ፍሩት ማንኛውንም የምትወዱትን መጠቀም ትችላላችሁ ከላይ ማለት ነው። እንደዚህ ሁሉም ቦታ ካደረግን በኋላ ሁሉንም አዳርስን ማለት ነው። ከዛም ፍሪጅ ውስጥ እናስቀምጣለን። ከ1 ሰዓት በኋላ ወይም ከ2 ሰዓት በኋላ እንግዲህ መመገብ ትችላላችሁ ማለት ነው። ልነግራችሁ አልችልም። በጣም ቆንጆ ቴስት አለው። ከፈለጋችሁም ለነገም ከሆነ አዘጋጅታችሁ ፍሪጃችሁ ውስጥ ቁጭ አድርጋችሁ ለፈለጋችሁት ሰዓት ላይ መጠቀም ትችላላችሁ ማለት ነው። የምታደርጉት ግን የበረዶ ክፍል ሳይሆን ከታች ፍሪጅ ነው ማለት ነው። እንደምትወዱት እርግጠኛ ነኝ። ሞክሩት። በጣም ቆንጆ ቴስት ነው ያለው። በጣም ጣፋጭ ነው። እስቲ ደግሞ እንሞክረው። በጣም ነው የሚጣፍጠው። ልነግራችሁ አልችልም። በጣም ቆንጆ ቴስት አለው። በተለይ ደግሞ በዚህ ሙቀት ሳለ አሁን በጋ ነው። በበጋ ሰዓት ላይ ዋው ልባችሁን ቅዝቅዝ ነው የሚያደርገው። በሙቀት ሰዓት ላይ ይሄንን ደግሞ ስትመገቡት ማለት ነው ከምግብ በኋላ በጣም እንደምትወዱት እርግጠኛ ነኝ። ሁላችሁም ሞክሩት እና አስተያየት በኮሜንት ሴክሽን ላይ ጠብቃለሁ። ማንኛውም ሰው ኬክ ሰርቶ የማያውቅ ሰው በቀላሉ በቤት ውስጥ መስራት የሚችል በጣም ቀላል የሆነ አዘገጃጀት ነው። እንግዲህ ሁላችሁም ሞክሩት እላለሁ። እንደምትወዱት እርግጠኛ ነኝ። እሺ ጓደኞቼ፣ ለቻናሌ አዲስ ሆናችሁ ቻናሌ ላይ ብዙ ጠቃሚ ቪዲዮዎችን ሰርቻለሁ። ለጸጉራችን እንዲሁም ደግሞ ለፊታችን፣ ለገላችን በጣም ብዙ ጠቃሚ የሆኑ ቪዲዮዎች አሉ። እንደሚጠቅማቸው እርግጠኛ ነኝ እና ብዙ ክሬሞችን እንዲሁም ደግሞ ቅባቶችን፣ የተለያዩ ማስኮችን እና እንዲሁም ደግሞ ቅቤም ብዙ አይነት ጠቃሚ የሆኑ ቪዲዮዎች ቻናሌ ላይ አሉ። ገብታችሁ ይውላለሁ። እሺ ጓደኞቼ፣ የዛሬ የማንጎ ትራቨል ይህን ይመስል ነበር። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ሰላም ሁኑልኝ። ባይ ባይ።